አንድ ሰው ሊሰቀል ጥቂት ሰከንዶች ሲቀሩት በሞት መድረክ ላይ ቆሟል። ነገር ግን በፍርሃት ፋንታ ፊቱ ላይ ተንኮል የታከለበት ፈገግታ ይታይ ነበር። ገመዱን የሚለቀው ማንሻ ሲሳብ አካሉ ወደ ታች ተንደረደረና ገመዱ በአንገቱ ላይ ጠበቀ። ሁሉም ሰው ነገሩ አበቃለት ብሎ አመነ። ነገር ግን ለሁሉም ሰው አስደንጋጭ በሆነ ሁኔታ ያ ሰው በአየር ላይ እያለ በድንገት ፈገግ አለ። ሰውነቱን አጣምሞ ሊዮፊሽ ፍሊፕ የተባለውን አስደናቂ የአየር ላይ ትርኢት ሲያሳይ የተሰበሰበው ሕዝብ በግርምት ትንፋሹ ተቆረጠ። የሞት ገመዱ እንደ ማወዛወዣ ስዊንግ ሆኖ በሕዝቡ ፊት ቀስ እያለ ይወዘወዝ ጀመር። አንድ አዛውንት በድንጋጤ ራሳቸውን ስተው ወደቁ። ይህ ድርጊት ግን በዘፈቀደ የተደረገ አልነበረም፣ ትኩረትን ለመስረቅ የታቀደ ነበር። በዚያው ቅጽበት የእሱ የሌቦች ቡድን መላውን መንደር እየዘረፈ ነበር። ጌጣጌጥ፣ ወርቅ፣ አልፎ ተርፎም የሴቶቹን ቀልብ፣ ምንም የተረፈ ነገር አልነበረም። ዘበኞቹ ጠመንጃቸውን ሊያነሱ ሲሉ ከጓደኞቹ አንዱ በረጅሙ ቢላዋ ወረወረ። ቢላዋውም ገመዱን ለጥ አድርጎ ቆረጠው። ሰውየውም ወደ መሬት ወድቆ ተንከባለለና ከጓደኞቹ አጠገብ አረፈ። ያለምንም ማመንታት አንደኛው ገመዱን ጎተው፣ እነሱም አቧራው ሳይረግጥ ተሰውረው አመለጡ።